ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉና እናመሰግናለን። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን፣ እንቀበላለን ማለት ነው እና ያው ከመግቢያችን ላይ ሰብስክራይብ አድርጉ ምንላችሁ ሰብስክራይብ ሳታረጉን ብዙዎች ስለምታዩን ማለት ነው። እንዲሁም ቪዲዮውን ላይክ አድርጉት፣ ምክንያቱም ተደራሽነት ይኖረዋል ማለት ነው። ወደ መጣውበት ልቀጥል ማለት ነው። እንግዲህ እንደተለመደው በአዳዲስ ነገሮች መተናል። በአንዳንድ ነገሮች በሁለት ነገር ነው በነገራችን ላይ የመጣሁት ማለት ነው። እሱ ምንድነው ካላችሁ በጣም አጃቢ ያስባለ ነገር ሰምቼና አይቼ ነው። በተለይ እኛ ስደተኞችን አረብ ሀገር ያለንንም ያመለክታል ማለት ነው። በሱም አንዳንድ ነገር እንሄዳለን እና ደግሞ እንግዲህ ስለ አብርሽና ሩታም አንዳንድ ነገር እናወራለን ማለት ነው። የአብርሽና የሩታ ድራማም ያው በጣም ደስ ይላል ምናምን ነገር ተመችቶናል። ሊቀጥሉበት እኛም እንቀጥላለን ማለት ነው። እንግዲህ ያው የአብርሽ ወንድም ኤፍሬም አብርሽን እንግዲህ እንዳስጠነቀቀው እናውቃለን ማለት ነው። በጣም ከባድ ማስጠንቀቂያ ሰጥቶት ነበረ። እንግዲህ አብርሽም እንትኑን ተቀብሎ ማለት ነው ሀሳቡን ተቀብሎ ያው ከሄርሜላ ጋር ያለውን ነገር አቁሞ እንግዲህ ለልጅ እናቱ ቤት በመግዛቱ እኛም በጣም ደስ ብሎናል፣ እውነት ለመናገር ማለት ነው። አዎ ምንም ቢሆን የወለደ ነው፣ መቼም ቢሆን የወለደ አይለያይም ማለት ነው። እና አሽቃባጮች አታሽቃብጡ፣ የወለደ አይለያይም የፈለገው ነገር ቢሆን ማለት ነው። እና እንግዲህ ቤት በመግዛቱ ደስ ብሎናል። ለሱ የዘነበ እስኪ ለኛም ለመዳም ቅመሞች የሚያርከፍክፍልንና እንደው አንድ ክፍል ሁለት ክፍል ቤት ገዝተን እንደው ከመዳም ኩሽና ወተን እኛም እንደው እፎይ እንበል። እውነቴን ነው የምላችሁ። አዎ የኛ ስራ በቃ ማለቅለቅ ማጨብጨብ ሆኖ ቀረ እኮ። እንደው እስከ መቼ ድረስ ነው በቃ ሁሌ እኛ እንዳጨበጨብ እንደው ምን ጉድ ነው። ስለዚህ በቃ እኛም እናንተም እኛን አበረታቱንና በቃ አንዲት ክፍል ቤት ገዝተን ሄደን በቃ እየተላላጥን ዘሪቷ ለሚትወለደች እያልን እንምጣ ማለት ነው። አዎ እናንተ እኮ እንደዚህ አይነት ነገር ይመቻችኋል፣ እንደው ጥሉባችሁ ማለት ነው። አቤት አቤት። እና ይሄ ነው ያለው ነገር ማለት ነው። ያው ደስ ይላል ብቻ ቤት በመግዛታቸው። አብርሽ በአመት 2 ቤት መግዛት ግን አይከብድም ጋይስ። ለአባቱ ቤት ገዝቷል፣ ለእናቱ ለአይሜን ለራሱም ገዝቷል። በቃ ዩቲዩብ እኮ ግን አዘንጧቸዋል እድሜ ላይ የተንቢውን ውለታ እኮ በምንም እንደምትከፉት ይሄ ሁሉ የተንቢ ውጤት ነው ባይዘው ማለት ነው። ይሄን ታውቃላችሁ። አሁን እንግዲህ ከኋላዋ መጥቷ በሰብስክራይብ ራሱ እኮ በልጧታል። 500 ሺህ ሰብስክራይብ። አረ በቅርቡ ነጥብ ታስገቡታላችሁ። ቅመሞች እኮ ትለያላችሁ። እውነቴን ነው የምላችሁ። አዎ ስለዚህ ድራማ ይመቻችኋል ማለት ነው። በቃ እኔም ስለሄድ ከኢትዮጵያ በቃ ከባሌ ጋር ነው መመጣላችሁ። ጠብቁኝ፣ እሺ እንድትጠብቁኝ። እና ይሄ ሁሉ የተንቢ ውጤት ነው እንግዲህ ጠቅጥቋት ሄዷል ማለት ነው። በአንድ ጊዜ እንግዲህ 500 ሺህ ሊገባ ነው። ተዘገጃጁ ማለት ነው። ቅመሞች ታከብራላችሁ ወይስ አታከብሩም? እናንተ እኮ በቃ ትለያላችሁ። እውነቴን ነው የምላችሁ። በጣም ደስ ይላል። ለማንኛውም ይስራ፣ ምንም አይደለም መስራት ይስራ። ለምን እንግዲህ ሀገራችን እንደምታውቁት ስራ የለም ምን የለም። እኔ በመስራታቸው ባይዘው ምንም ቅራኔ የለኝም። ለምን ታውቃላችሁ? ብዙ ወገኖቻችን ብዙ ወጣቶች በባህር እየመጡ እያለቁ ነው ምናምን ነገር። ስለዚህ በቃ እነሱ ለምሳሌ እነሱ እንደዚህ አይነት ነገር ቢሆኑ ከምናለቅስ ጥርሳችን ከምንነክስ በቃ ይስሩ። በጣም ነው ደስ የሚለኝ። እኔ በጣም ደስ ይላል በመስራታቸው። ምንም አይደለም። ብሔርን ካልነኩ ሃይማኖትን ካልነኩ በመስራታቸው ምንም የምንቀየመው ነገር የለም ማለት ነው። አዎ ከምንም በላይ ብሔርን አለመንካት ነው። የስራችሁን ይስጣችሁና ይሄ ነው ያለው ነገር። ብቻ ልጆች ሲመጡ ሀሳብ የተሰረቀ እናንተ በጣም ደስ ይላል። በመስራታቸው ይበርቱ ይጠንክሩ ማለት ነው። እና እላችኋለሁ። ከዛ ባሻገር ደግሞ ስለ መዳም ቅመሞች ስለ ጀዝባ የመዳም ቅመሞችም አንዳንድ ነገር አወራለሁ። የመዳም ቅመሞች ባይዘው በጣም ተበላሽተዋል። እውነቴን ነው የምላችሁ። ብሽት ብለው ተበላሽተዋል። ለምንድን ታውቃላችሁ? አንዷ ከኢትዮጵያ በመጣይ በ3 ቀኑ፣ አንዷ ደግሞ ከሳውዲ አረቢያ ሄዳ ከዱባይ እንግዲህ 15000 ድራም ሰርቀው ጣፉ የሚባል አጀንዳ ሰምቼ እንደው አጃይብ እንደው ድፍረት እኮ አቤት! የሀበሻ ድፍረት እኮ እንደው ድፍረት አይደለም እኮ። በዘዴ ደግሞ እንደው ዱባዮች ጭር ሲል አትወዱም እኮ ዱባዮች። አቤት አቤት! ጭር ሲል አትወዱም። እውነቴን ነው የምላችሁ፣ ጭር ሲል አትወዱም። ስለዚህ ለማንኛውም እንደው በዚህ እውነት ለመናገር እኔ አረብ ሀገር ረጅም ዓመት ነው የተቀመጥኩት። እኔ እኮ ደፍሬ እኮ አልጠፋም እኮ። አቤት የሰው ሁሉ ድፍረት እንደው አለማድነቅ እንደው ንፉግነት ነው ብዬ ነው የማስበው። እንደኔ ማለት ነው። እኔ ይሄው ከአንድ ቤት ስንት ዓመቴ ተጎልቼ አይደለም ወጥቼ ልጠፋ ይቅርና እንደው በቃ ሀገር ራሱ ልገባ ስለ የሆነ የሚጎትተኝ ነገር አለ። ምን እንደሆነ አላውቅም። መንፈስ ነው መሰል። አረ እናንተ በጸሎታችሁ በቃ በዚህን ቀን ገባና ምናምን
በቃ ፋሲካ ልገባ ነው ምናምን ብዬ ቆርጬ ከዛ ደግሞ ማለት ነው ምን ልትሰሪ ነው የምትገቢ ምናምን ብሎ ይመልሰኛል። የሆነ እንትኑ ማለት ነው እንኳንስ ወጥቼ ልጠፋ ደግሞ የሰው ብር ሰርቆ መውጣት እንደው ምን አይነት እንደው መሀይምነት እንደው በሶስት ቀን ኧረ ድፍረት እንደው የድፍረታችን ድፍረት እኮ እኛ እኮ ድፍረታችን እኮ ከጥግ ያለፈ ነው ሰው እና በዚህ ልክ መሆን የለበትም። እውነቴን ነው የምላችሁ ቅመሞችዬ ልታድቡ ይገባችኋል። በጣም መረብ እየሆናችሁ ነው ባይዘወይ ማለት ነው። እና ያው ያለው ነገር ይሄ ነው። ለማንኛውም በጣም ያሳዝናል። በዚህ ልክ መሆን የለበትም። እውነቴን ነው የምላችሁ ሰው ለእንጀራ መጥቶ ለስራ መጥቶ እንደዚህ አይነት ነገር ድርጊት መስራቱ በጣም ከባድ ነው። ባይዘወይ የሳውዲ ህግ በጣም ከባድ ነው። ለምሳሌ ሳውዲ የሰረቀ እጅ ይቆመጥ ነው የሚባለው። በጣም ሳውዲ ማለት ነውና አንዳንድ በቃ ስታመጧቸው አታስጠነቅቋቸው ይሆን አታውቋቸው ይሆን በይዘው በመጤ በሶስት ቀን መጥፋት ማለት ይሄ አላማ ቢስ ማለት ነው። አሁን ልጆች የሚመጡ አላማ የላቸውም። የእውነት እኔ ኢትዮጵያ ስመጣ መክተብ ታምኑ ባታምሩም 15 ቀን ተቀምጫለሁ። ግን እንደዛም ሆኖ ምንም አልመሰለኝም። እግዚአብሔርን ምንም አልመሰለኝም። 15 ቀን ነው ታሽቼ የመጣሁትና ምን ልላችሁ ፈልጌ ነው። በጣም ከባድ ነው እውነት ለመናገር የምር በዚህ ልክ መሆን የለበትም። ሰው በሶስት ቀኑ እንዴት ይጠፋል? ከዛ ባሻገር ደግሞ ብር ሰርቆ ምናምን በጣም ህጋቸው ከባድ ነው የእውነት። ምናልባት እነዚህ ሀበሻ ሊሆኑ ስለሆኑ አስተያየት ሊያደርጉላችሁ ይገባል እንጂ የአረብ ብር ሰርቃችሁ ከወጣችሁ ማርያምን እጃችሁን አጣችሁ ምናምን የምትሄዱት እና ለስራ መታችሁ እንደዚህ አይነት ነገር መሆኑ በጣም ያስጠላልን፣ በጣም ያሳፍራል በዚህ ልክ ማለት ነው። እና ይሄን ያለው ነገር ማለት ነው ባይዘዌ። ለማንኛውም እንግዲህ ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትረፍረፍ ይበልልኝ። እናመሰግናለን። አክባሪው ያክብርልን እያለን እንግዲህ ቻናሉን ከወደዳችሁት ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ ስንል በትህትና እንጠይቃችኋለን ማለት ነው። እናመሰግናለን። ሀሳብ አስተያየት ካላችሁ እንቀበላለን በሚለው ይዙትና የዛሬው የነበረን ቪዲዮ እንግዲህ በዚህ ብናጠናቅቀው ምን ይመስላችኋል? አዎ ብዙም ወሬ የበዛባችሁ ጋይስ፣ ኧረ ቻናል ላይ ነው ልምተው ሰዓት አልሰጠኝ ያለ ሰዓት ይስጠኝና ሞኔታይዜሽን ላድርገውና ቻናሌን በዚህ ቻናል ነው መመጣላችሁ ካሁን በኋላ ማለት ነው ጋይሶች። ያውና ለዛ ነው ያለው ነገር። በተረፈ ግን ሁላችሁም ሰላማችሁ ብዙ ትርፍ ይበልልን። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበላል። እውነት ለመናገር በሰው ሀገር ያለነውም ለሀገራችን ያብቃን እያልኩኝ እንግዲህ በጣም የሚያምር ቦታ ነው እያሳየኋችሁ ያለው። ታያምርም አያችሁት እንዴት አባቱ እንደሚያምር ስማማ አረንጓዴው ምናምን አይዘው ግቢያችን በጣም ደስ ይላል። እውነት ለመናገር አረንጓዴያማ ነው የኛ ቤት ግቢ ማለት ነው። እና ደስ ይላል። አረንጓዴ ቦታ በጣም ደስ ነው የሚለኝ እኔ ባይዘው። በእርግጥ አረንጓዴ የሚጠላ የለም ባይዘው እና ለዛ ነው። ሁላችሁንም ከልብ ነው የምናመሰግነው። በሌላ ቪዲዮ እመጣላችኋለሁ ጋይሶች እየሽ አዎ ግን እስኪ ቆይ ትንሽ ላስጎብኛችሁ። አያችሁት እንዴት እንደሚያምር እዩት። እዚህ ጋማ የሆነ ቡና ነገር ምናምን ታፈሉና ማለት ነው ከሸጋዋ ጋር ማለት አያችሁት እንዴት እንደሚያምር። ወይኔ በላቸው እዩት እዩት። አረንጓዴው የናፈቃችሁ ነው ማናችሁ? ናችሁ ላስጎብኛችሁ ትንሽ ምንችት እንዴት እንደሚያምር። እዚህ ጋር ቡና ሻይ ምናምን ታፈሉና በስማም ወይኔ በላቸው የሆነ ምንጣፍ ታነጥፉና ከዛ በቃ ዘሪቱ አለሚቱ ማለት ነው የሚያዋጣው እዚህ ጋር። አዎ ሀሜት ምናምን ወይኔ ደስ ሲል። ለማንኛውም ይህን ይመስላል ግቢያችን። መዳም ግቢ ነው እኔ እንደሚመስላችሁ እንዴ?